በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን ድንግል ማርያም መመኪያችን ድንግል ማርያም በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር የምትመሰገን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታስጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የኢየሱስ ክርስቶስ እናት የአማኑኤል እናት የመድኃኔዓለም እናት የኔና ያንቺ እናት ልቅሷችንን ሰምታ እንባችንን የጠረገችልን በክፉ ቀን ያልተለየችን የጭንቋ አማላጅ አዛኝቱ ድንግል ማርያም የኢየሱስ እናት ክብር ይገባታል። መቼም ኢትዮጵያዊ በቀን 10 ጊዜ ማርያምን ሳይል አይውልም። ግን እስቲ ዛሬ ትታያላችሁ። ለድንግል ማርያም ያላችሁን ፍቅር ከፈራችሁ ገለጹ። የታላቁ ሐዋርያ የጻድቁ አባታችን የገብረ ሕይወት የገብረ መንፈስ ቅዱስ የዝቋላው ኮከብ የኢትዮጵያውያን አባት የጻድቁ ጸሎታቸው በረከታቸው አማላጅነታቸው በገዳማቸው የሚገኘው በረከት ሁሉ በእኛ ላይ ይሁን። እስቲ አመስግኑ እግዚአብሔር። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ዛሬ በጻድቁ ልደት መታሰቢያ ምክንያት እግዚአብሔር የሰበሰበን አንድ ምክንያት ይኖረዋል ወገኖቼ። አሁን የምተርክላችሁ ታሪክ የማወራላችሁ ነገር የለኝም። አሁን የሚነግራ እግዚአብሔር እኔን አቆሞ እናንተን አስቀምጦ የሚነግረን የሚያስተምረን ነገር ይኖራል። ከስብራታችን የሚጠግነን እግዚአብሔር፣ ያለቀው ነገራችንን የሚቀጥለው እግዚአብሔር፣ እንባን ከዓይኖቻችን ላይ የሚጠርግልን እግዚአብሔር፣ የጥያቄዎቻችን ሁሉ መልስ የሆነው እግዚአብሔር፣ የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር፣ የተዘበራረቁትን የኑሯችን ጉዳይ ታሪክ የሚሰበስበው እግዚአብሔር፣ ለብቻችሁ የምትቆዝሙ ሰዎች፣ ለብቻችሁ የምታለቅሱ ሰዎች ልመናችሁን በእግዚአብሔር ጋር እያስታወቃችሁ የዛሬ ዓመት ባለቀሳችሁበት ጉዳይ ዘንድሮም እያለቀሳችሁ ያላችሁ የዛሬ 2 እና 3 ዓመት ከችግራችሁ ያልተቀረፈላችሁ ከነ ችግራችሁ ከነ መከራችሁ ያላችሁ መከራ ከብዶባችሁ በጥርሳችሁ ነቅሳችሁ እግዚአብሔር አንድ ቀን ያወጣልኛል፣ እግዚአብሔር አንድ ቀን ይጎበኛል ብላችሁ የመጣችሁ ዛሬ በጻድቁ ምልጃ የመጎብኛ ቀናችሁ ይሁንላችሁ። ዛሬ ከስራታችሁ የምትፈቱበት ቀን ይሆንላችሁ። ዛሬ ቋጠሯችሁ ሁሉ የሚፈታበት ቀን ይሆንላችሁ። እንቆቅልሽ የሆነ ነገር ሁሉ የሚመለስበት ቀን ይሆንላችሁ። አቤት ጻድቁና በምልጃቸው የስንቱን ቋጠሮ እንደፈቱት እናንተ ምስክሮች ናችሁ። እስቲ ጻድቁ አቡነ ገብረ መንፈስ ቅዱስን ለምናችሁ ነገራችሁ የተስተካከለ፣ ቤታችሁ የተስተካከለ፣ ትዳራችሁ የተስተካከለ፣ የዘመመ ጎጇቸው በጸሎታቸው በጸሎታችሁ በጻድቁ ጸሎት ቆሞልኛል ቤቴ ተስተካክሏል የምትሉ ሰዎች ከፍ አድርጉና አመስግኗቸው። አምላከ ገብረ መንፈስ ቅዱስ ሁላችንንም ያስበን። በመዓዛው ለክርስቶስ ዘመኑ አልባቢሆሙ ለማይምናን በክርስቶስ መዓዛ የምዕመናንን ልብ የመሉ የለወጡ ኢትዮጵያዊው ቄርሎስ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ ተአምኖ ቅዱሳን በተባለው ድርሰቱ ላይ በመዓዛሁ ለክርስቶስ ዘመኑ አልባቢሆሙ ለማይምናን በክርስቶስ መዓዛ የምዕመናንን ልብ የለወጡ የምዕመናንን ልብ የቀየሩ ብሎ ቅዱሳንን ይጠቅሳቸዋል። ወገኖቼ አሁን የተሰበሰብነው የት ነው?
ንገሩኛ። ተጠራጠራችሁ እንዴ? እስቲ ሁላችሁም ቤተ ክርስቲያን በሉ። አይሰማም? ቤተ ክርስቲያን በሉ። ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም። በደንብ ሐኪም ቤት ናት በሉ እስቲ። ዛሬ ልንታከም ነው የመጣ ነው። ዛሬ ልንፈወስ ነው የመጣ ነው። ከህመማችን ለማገገም ሳይሆን ከህመማችን ልንፈወስ ነው የመጣ ነው። የፈውስ ቦታ ነው ያለ ነው። ስለዚህ አሁን ደግሜ ጠይቃችኋለሁ፣ ቤተ ክርስቲያን ትሉኛላችሁ። የት ነው የመጣችሁት? የት ነው የቆማችሁት? እቺ ቤተ ክርስቲያን የክርስቶስ አካል ናት። እየሰማችሁኝ ነው? አካለ ክርስቶስና ክርስቶስ ራስ ሆኖላታል። በደሙ ያስጌጣት በደሙ የሞሸራት ቤተ ክርስቲያን ናት። በዚህ ቤተ ክርስቲያን ውስጥ መታሰቢያነቱ ለገብረ መንፈስ ቅዱስ ተሰጠ እንጂ ይቺ ቤተ ክርስቲያን የማ ቤተ ክርስቲያን ናት? የክርስቶስ አካል ናት ብያቸዋለሁ። በዚህ ቤተ ክርስቲያን ውስጥ የገብረ መንፈስ ቅዱስ ቤተ ክርስቲያን ተብሎ በተሰየመው ቤተ ክርስቲያን ውስጥ የማን ስጋና ደም ነው የሚሰጠው? የማንን ስጋ ነው የምንበላው? የማንን ደም ነው የምንጠጣው? በዚህ ቤተ መቅደስ ውስጥ ስገዱ ተብለን በቅዳሴው የምንታዘዘው ለማን ነው? ለማን ነው በፍርሃት ስገዱ የምንባለው? ማንን የምናመልክበት ቤት ነው? ለማን የምንሰግድበት ቤት ነው? ለእግዚአብሔር። አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይ በጣም ምድራዊት የሆነችውን ቤተ ክርስቲያን አስገርመው አስደንቀው፣ እኔና እናንተ አሁን አንደነቅም ወገኖች። አሁን በጣም ትላልቅ ካቴድራል እናይና ደግሞ ትናንሽ መቃኞችን እናበላለት ይሆናል በሰውኛ። ይገርማችኋል። የትናንት አባቶቻችን እንደው ያማረ ቤተ መቅደስ ሳይሰሩ እንኳን በዋሻ ውስጥ ማንን ያመልኩ ነበር? ንገሩኛ። በዋሻ ውስጥ ማን ይመለክ ነበረ? እግዚአብሔር። ይገርማችኋል። አባ ጊዮርጊስ ዘጋስጫ አይኖቹን አንስቶ ቤተ ክርስቲያንን አያት። ቅዱስ ያሬድም ቤተ ክርስቲያንን አይቷታል፣ ቀጥሎ ወዷታል። እየሰማችሁ ማለት አዎ። ካላያችኋት መውደድ አትችሉ። አይኖቻችሁን ቤተ ክርስቲያን ላይ አሳርፉ። እየሰማችሁ ማለት ይህንን ቤተ ክርስቲያን ቀና ብላችሁ ስታዩ የመጨረሻው መደምደሚያው መስቀል ነው። የኔና የእናንተ ስራ ተሰርቶ ያለቀበት መስቀል አለ። ምን አለ? መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር፣ ከሁሉ በላይ የሆነ መስቀል ከጠላት እጅ ያድነናል እንዳለ ሊቁ፣ ከሁሉ ከጠላት እጅ የሚያድነን መስቀል የኔና የእናንተ ጌታ መድኃኔዓለም የሞትን መውጊያ የሰበረበት እኔና እናንተን ከዘላለም ሞት ያዳነበት በከበረ ደሙ የቀደሰው ቅዱስ መስቀል ከፍ ብሎ እናያለን። ወገኖቼ እንዲሁ እንደ ቀልድ እንዳትመለከቱ። አሁን ስለ ቤተ ክርስቲያን ላስተምራችሁ አይደለም። ይገርማችኋል። አባ ጊዮርጊስ ዘጋስጫ ቤተ ክርስቲያንን አያት አልኳችሁ። ከዛ ሐሳብ እንዲህ አለ። ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርያ ዘበሰማያት ቤተ ክርስቲያን እሰትትሜሰል በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት ዘይጼጉርዎ ኪሩቤል። ለዚች ቤተ ክርስቲያን አለ። እስቲ በሉ ለዚች ቤተ ክርስቲያን በሉ። አርያማዊ ሥርዓት አላት ቤተ ክርስቲያን። ጽርሐ አርያምን ትመስላለች አለ። እንዴት አድርጎ እንደሚያነጻጽር በጣም ከአይምሮ በላይ ነው። እንዲህ አደረገ። በሰማይ ያለውን ቤተ መቅደስም እግዚአብሔር ገለጠለትና አየ። የተሰወረውን መግለጥ እግዚአብሔር ልማዱ ነውና ገለጠለት። የሰማችሁ ይላል። ቀድሞውኑ ለቅዱሳን በቅዱሳን የተዘጋ ነገር የለባቸው። የሰማችሁ ነው። ለአማኝ ምንም የተዘጋ በር አይኖርበትም። በእምነት የማይከፈት በር የለም። ታስታውሳላችሁ። ሊቀ ሰማዕታት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ሰማዕትነት በሚቀበልበት ሰዓት ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ወደ ሰማይ ሲመለከት ሰማይ ተከፈተለት። ምን ተከፈተለት? ሰማይ ተከፈተ። ሰማይ ሲከፈት እንዲሁ ተከፍቶ አይደለም ያለ። በሰማይ የሚሞትለትን ጌታ፣ በሰማይ የሚወገርለትን ጌታ፣ በሰማይ ራሱን አሳልፈው የሚሰጥለትን ጌታ ክርስቶስን ወልድ ይነብር በየማነ አቡ በአባቱ ቀኝ ተቀምጦ ኢየሱስ ክርስቶስን ተመለከተው። የሰማችሁ ነው? አዎ። ስለዚህ ሰማይ ተከፍቶ አባ ጊዮርጊስ ዘጋስጫ ተመለከተና ሰማያዊው ሥርዓት ቅዱሳን የሚያመሰግኑበትን የቅዱሳን ኅብረት ያለበትን አያችሁ፣ የምስጋና ዥረት ያለበትን የማይቋረጥ ቅዳሴ የማይቋረጥ አኮቴት ምስጋና ያለበትን በሰማይ ያለውን ሥርዓት አየና ለዚችም ቤተ ክርስቲያን በሰማይ ያለው ሥርዓት አላት። ቤተ ክርስቲያን ጽርሐ አርያምን ትመስላለች አለ። እንዴት ሲሉ በሰማይ ባለው ቤተ መቅደስ ታቦተ ብርሃን አለ። እስቲ ቆይ ታቦተ ብርሃን አለ በል። መንጦላዕተ ብርሃን አለ በል። መንበረ ብርሃን አለ በል። መሠዊያ አለ። ቤት ነው ያለው በሰማይ። ወደዚህኛው ቤተ መቅደስ ሲመጣ በዚች ቤተ መቅደስ ውስጥም አለ ታቦተ ብርሃን አለ። አለ የለም? መልሱልኛል። ታቦተ ብርሃን አለ፣ መንጦላዕተ ብርሃን አለ፣ መንበረ ብርሃን አለ፣ መሠዊያ አለ። ታዲያ ምን ብልጫ አለው? በምድር ያለችው ቤተ መቅደስ በሰማይ ካለችው እኮ
ተካክላለች እኩል ናት ሲሉ አይደለም በምድር ያለችው ነች ከሰማይ ካለው ቤተ መቅደስ የሚበልጠው አለ አባ ጊዮርጊስ ዘጋስጫ። ተስማማላችሁ? ባትስማሙስ ምን ታወቁ? የሰማችሁ ነው። እግዚአብሔር ከሁላችን ጋር ያው አሁን እያነጻጸረ ሄደና ግን አለ እኩል ነገር ነው የነገረን፣ ግን በአንድ ነገር ትበልጣለች ይችኛዋ ቤተ መቅደስ። እኔና አንቺ የቆምንባት የተሰበሰብንባት የምናለቅስበት የምንጸልይበት የምንበረከክለት ለኢየሱስ ክርስቶስ አምልኮ የምናቀርብበት ቅዱሳንን እንደ ጸጋቸው የምናከብርባት ቤተ መቅደስ አያችሁ ትበልጣለች አለ። እንዴት እንደበለጠ ታውቃላችሁ? በሰማይ አለ። እስቲ በሰማይ በሉ። ኪሩቤል የሚሸከሙት በሉ ሰረገላ አለ። ማን የሚሸከሙ? ከልዑል መንበር ድምፅ ይወጣል። እኔ እሸከማችኋለሁ እንጂ እናንተ አትሸከሙኝም ይላችኋል። የተሸከመን አማኑኤል ነው። ክብር ለስሙ ይሁን። ከናስቸጋሪው ጸባያችን የቻለን የተሸከመን ወገኖቼ፣ ቤት አልቻላችሁም። ቤት ያልቻለውን እናት ያልቻለችውን አባት ያልቻለውን ጸባይ የቻለልን አማኑኤል ብቻ። ማን የቻለን? የቻለን ማን ነው? አማኑኤል። እኔ እሸከማችኋለሁ ይላችኋል። ታዲያ በሰማይ ኪሩቤል የሚሸከሙት ሰረገላ ካለ አለ በዚህኛው ቤተ መቅደስ ውስጥ ታዲያ ምን ብልጫ አለ ሲል እሳት ቃል ማህያዊ ክርስቶስን ሳትቃጠል በስጋዋ የተሸከመች የኢየሱስና ድንግል ማርያም ማኅደረ መለኮት አለች አለ። ትበልጣለች። የኛና ድንግል ማርያም ከሁሉ ትበልጣለች። አዎ እነግራችኋለሁ፣ ከተለዩ የተለየች ናት። እስቲ በሏት፣ ከተለዩ የተለየች በሏት፣ ከተመረጡ የተመረጠች በሏት። ስለዚህ ድንግል ማርያም ትለያለች አትለይም? ኦርቶዶክሳውያን ደግሜ እነግራቸዋለሁ፣ ትለያለች አትለይም? የኢየሱስ እናት ከፍጥረት ሁሉ ትለያለች። ከመላእክት ትበልጣለች። ከመላእክት የሚበልጥ ግርማ አላት። ከመላእክት የሚበልጥ ክብር አላት። ከመላእክት የሚበልጥ ንጽሕና አላት፣ ቅድስና አላት። ኪሩቤል ቢሸከሙ ሰረገላውን ነው። ድንግል ማርያም ግን ክርስቶስን ተሸክመዋለች። ለአማኑኤልና ለድንግል ማርያም ክብር ይሁንላት። በመዓዛሁ ለክርስቶስ ዘመኑ አልባቢሆ ለማይምናን በክርስቶስ መዓዛ የምእመናንን ልብ የለወጡ የምእመናንን ልብ የቀየሩ ይላል አባ ጊዮርጊስ ዘጋስጫ። ዛሬ ሁላችን እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ልደት መታሰቢያቸው ነው። ጻድቁ የተወለዱት በዚህ ዕለት አይደለም። በዓሉ ተውላጥ ነው፣ ተለዋጭ ነው። እየሰማችሁ ነው። የተጸነሱት መቼ ነው? እስቲ ቢነግረኝ ጎበዝ። መጋቢት 29። የተወለዱት ደግሞ መቼ ነው? ታኅሳስ 29። ታኅሳስ 29 ደግሞ ማን የተወለደው? የክብር ባለቤት ማን ተወለደ? ሰውና መላእክት አንድ ሆኖ ያመሰገኑበት ዕለት፣ የጥል ግድግዳ የፈረሰበት ዕለት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ ለእግዚአብሔር ምስጋና ይሁን። ሰውና እግዚአብሔር ታረቁ። የጥል ግድግዳ ፈረሰ። ያ የጨለማ መጋረጃ ተቀደደ። አዳምን አላሳያለው ከገነት የወጣበት እግዚአብሔር ራሱን ያድነው ሰው ሆኖ መጥቷልና ሰውና እግዚአብሔር ታረቁ ብለው መላእክት ያመሰገኑበት ዕለት ስለሆነ በዛን ዕለት የማን ልደት ብቻ ይታሰባል? ንገሩኛ። የመድኃኒታችን የኢየሱስ ክርስቶስ ልደት ይታሰባል። ስለዚህ አባቶቻችን በዓላቸው፣ ልደታቸው፣ መታሰቢያቸው እንዳይጠፋ በዓሉ ወዴት አመጡት? ወደ ጥቅምት 5 ቀን አመጡት። ጻድቁ አባታችን ሀገራቸው ግብፅ ንሂሳ ትባላለች። አንዳንዶችም ብህንሳ ይሏታል። እናታቸው አቅሌስያ፣ አባታቸው ስምዖን ይባላል። በረከታቸው ከሁላችን ጋር ያለው። በጣም የሚገርሙ አባትና እናት ነው ያላቸው ጻድቁ። ስምዖንና አቅሌስያ በትዳር ይኖራሉ። በጋብቻ ነው የሚኖሩት። ተዋደው ነው የሚኖሩት። ተፋቅረው ነው የሚኖሩት። ለአምልኮ ሳይነጣጠሉ በዕለተ ሰንበት ቅዱስ ቁርባን ለመቀበል ወደ ቤተ ክርስቲያን አብረው ይሄዱ ነበረ። ዛሬ ባልና ሚስቶች አብረው ሲሄዱ እንዴት እንደሚያስቀኑ ታውቃላችሁ አይደል? አያምሩም? ያምራሉ። ባሎች እያስቸገራችሁ አንቺ ሴትዮ ተይኝ፣ እኔን ዛሬ እንደው ከሄድሽ አንቺ ሂጂ ተይኝ፣ አልቀስቅሽኝ ነው የሚሉት አይደል? ባሎች ዛሬ በደንብ ነው የሳቁት። አውቀዋል ማለት ነው፣ ገብቷቸዋል። ሌሊት ለኪዳኑ የሚበረቱ እናቶች ናቸው። እውነት ውሸት? እውነት ውሸት? ዛሬ ለእናንተ እንኳን አዳልቼ ቤትሽ እናንተ እንኳን ብትረቢ ማን ነው የሚያግዘው የሚፈጥነው? እናቶቻችን ጭንቅ ይላቸዋል፣ ብዙ ነገር ያስጨንቃቸዋል። አይተኙም፣ እንቅልፍ ያጣሉ። ሌሊት የቤተ ክርስቲያን ድምፅ ደወል ሲሰሙ ብድግ ይሉና ታጥበው ወደ ቤተ ክርስቲያን ይገሰግሳሉ። የኪዳኑ ጸሎትና ያመልጣቸው። ወገኖቼ አንተ ተኝተማ
የሚያመጣ ብዙ በረከት አለ። ሚስት ለብቻዋ ይዛ የምትመጣው በረከት አለ። እንዳትሸወዱ። ልጆቻችሁን ለማቅረብ ስትመጡ ሚስት ብቻ ይዛ እንድትሄድ አታድርጉ። ልጆቻችሁን አብራችሁ ይዟችሁ አስተምሯቸው። የሰማችሁ ነው? አዎ አንዳንድ ጊዜ ልጆቻችንን እያመጣን ስናቆርባቸው ጉሮሯቸውን እየፈለቀቅን የክርስቶስን ስጋና ደም እናቀበላቸዋለን። እኛ የበይ ተመልካች ነን። አያሳየን ነው። ልጅን በትከሻ እንደዚህ እንሰጣቸዋለን ለካህኑ። ካህኑ ልጁን ያቆርባል። ከዛስ ወደ ቤት እንመጣለን። እኛ አንበላም። የሰማችሁ ነው? ልጆቻችን መድኃኒት እንደሆነ ስላመንን ለልጆቻችን ጉሮሯቸውን እየፈለቀቅን እየጋት እናቆርባቸዋለን። አንተና አንቺ መቼ ነው ታዲያ የምትበሉት? ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት አለ። አቅድሙ ስንቀቅሙ፣ ስንቃችሁን አስቀድሙ። ስንቅ የሌለው መንገደኛ በመንገድ ይራባል። ስንቅ የሌለው መንገደኛ በመንገድ ይጠማል። እንደሚኖር ስሩ፣ ጥሩ ነው። እንደሚሞትም ተዘጋጁ። ሟችነን፣ ተለዋጭነን። ወጥተን ለመግባታችን ዋስትና የለንም። ተኝተን ለመነሳታችን ዋስትና የለንም። ወገኖቼ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ ነው ያለው ሐዋርያ። ስለዚህ እናንተስ መቼ ነው የምትቀበሉት? የገብረ ሕይወት አባትና እናት ስምዖንና ቅሌስያ በዕለተ ሰንበት ሳይነጣጠሉ አብረው ወደ ቤተ ክርስቲያን እየመጡ ስጋ አምላክ ይቀበላሉ። በትዳር ያላችሁ ለዚህ ክብር ያብቃችሁ። ትዳርም የሌላችሁ እንደው የተቀደሰውን ትዳር ይስጣችሁ። እና ይገርማችኋል፣ በትዳራቸው ሲኖሩ ቤታቸው ሙሉ ነው። አንድ ነገር ጎደላቸው። የጎደላቸው ደግሞ ልጅ ነው። ወገኖቼ ስልጣን የማይመልሰው ማን ይመልሳል? በጣም መልሱ። ስልጣን የማይመልሰው ማን ይመልሳል? ገንዘብ የማይመልሰው ማን ይመልሳል? ቤተ ዘመድ ተሰብስቦ የማይመልሰው ማን ይመልሳል? የጥያቄያችን መልሱ እግዚአብሔር ነው። ክብር ለስሙ ይሁን። ዛሬ በጥያቄ ስላላችሁ፣ ዛሬ እያለቀሳችሁ ያላችሁ፣ ዛሬ በትዳራችሁ ውስጥ የሆነ ነገር ጎድሎባችሁ፣ ትዳራችሁ ዘሞ ወረኞች ገብተው የወሬ ንፋስ እያነፈሱ ትዳራችሁን እያመሱባችሁ በስቃይ ውስጥ ያላችሁ፣ ምናልባት ዛሬ ስላልወለድሽ፣ ምናልባት በጠበቅሽው ሰዓት ላይ ልጅ ስላላቀፍሽ፣ በልጅ ማጣት የተነሳ ሰዎች ገብተው በማከላችሁ ፍታትና አግባ፣ ፍቺውና አግቢው የሚል ምክር እየመከሯችሁ በትዳራችሁ ዕጣ በረከት የተባላችሁ እያዘናችሁ ያላችሁ፣ የሰው ትከሻ ላይ ሕፃን ስታዩ እንባችሁ ቢመጣ ደግሞ እግዚአብሔር መች ነው የሚያስበኝ? የደረቀውን የሚያለመልመው እግዚአብሔር፣ የተዘጋውን የሚከፍተው እግዚአብሔር፣ ሐሳናን ያሰበ እግዚአብሔር እንዲያስበኝ ብላችሁ በለቅሶ ላይ ያላችሁ የገብረ መንፈስ ቅዱስ አምላክ ያስባችሁ። ማን ያስበን? ወገኖቼ እግዚአብሔርን ትጠብቁታላችሁ? ልጅ የላቸው 30 ዓመት ጠበቁት። ስንት ዓመት? ስንት ዓመት? ኧረ ወንድሜ አስቸጋሪ ነው። 30 ዓመት ቀርቶ 3 ዓመት መጠበቅ ከባድ ነው። 3 ዓመት አንተ ወደ አፍቅረ ያገባት ሚስት መልኳ ቢጠወልቅ፣ መልኳ ቢረግፍ፣ በህመም ብትያዝ እውነት እሷን እያስታመም በገባበት ቃል ኪዳን ብቻ ትኖራለህ? ይሄ ጥያቄ ነው። እውነት እኔ እስቲ ዛሬ ልጠይቃችሁ ኦርቶዶክሳውያን፣ በትዳርክ 1 ዓመት 2 ዓመት አሊያም 5 ዓመት ልጅ ሳታገኝ እንደው ታምነህ ትጠብቃለህ? አያችሁ፣ ምናልባት የዘገየው የተሻለው ልትቀበሉ ይሆናል የሚያጠብቁት። የሰማችሁ ነው አይደል? ዘግይቶባቸው የተቀበሉት አይናማ ልጆችን አግኝተዋል። ሐናን አስቧት። ባለመውለዷ ምክንያት ሀገር ሁሉ ሲሰድባት፣ ባለመውለዷ ምክንያት ዕጣ በረከት ስትባል እግዚአብሔር ምን ብትበድዩ ነው ማኅፀንሽን የዘጋው ሲሏት፣ አንቺ በቅሎ እያሉ ሲሰርቧት፣ ገበያ አላስወጣ ሲሏት፣ ሰው ቢወልድማ አትጠይቀዋ ሐና፣ ሰው ቢሞት ወጥታ ማትቀብረዋ ሐና፣ ከማህበረሰብ የተገለለችዋ ሐና፣ ሰው ሁሉ የጠላት ሐና፣ ባሏ አንድ ቀን ባሏን እንዲህ አለችው፣ በእኔ ምክንያትም አንተ መሰደብ የለብህም፣ የምትወልዷን አግባ በጠበቅ ካልቻልክ አለችው። የሰማችሁኝ ነው? እኔ ግን አምላክ እጠብቀዋለሁ። የኔ ነገር ተዘግቶ አይቀርም። የኔ ነገር ተዳፍኖ አይቀርም። አንድ ቀን መልስ ያገኛል። እንዲህ እያላችሁ እግዚአብሔርን የምትጠብቁ እመኑኝ፣ እመብርሃን ምስክሬ፣ አንድ ቀን እግዚአብሔር ወደ ልመናችሁ ይመጣል። እመኑኝ፣ እግዚአብሔርን የምትጠብቁ ጻድቅ በእምነት ይኖራል ነው የሚለው ቅዱስ ጳውሎስ። ጻድቅ በእምነት ይኖራል በሉ። የሐዋርያው ቅዱስ ጳውሎስ ለገላትያ መልእክት ምዕራፍ 3 ቁጥር 11 ላይ ጻድቅ በምን ይኖራል አለ? በእምነት። ታምኑታላችሁ መድኃኒዓለምን? አስማተኛ መንደር እንዳትሄዱ፣ ልጅ ፍለጋ ጠንቋይ ቤት እንዳትሄዱ፣ የሰማችሁ ይላል። ድቤ መቺው ቤት እንዳትሄዱ፣ ሥላሴ ማይከብርበት እንዳትሄዱ፣ አማኑኤል ማይከብርበት አትሄዱ፣ መድኃኒዓለም የሌለበት እንዳትሄዱ፣ የጨለማ ስፍራ እንዳትሄዱ። ከነ ችግራችሁ አማኑኤልን ብቻ ጠብቁ።
የትኛውም መከራ በሕይወታችሁ ይምጣ አማኑኤል የመጣ ቀን ያሳልፍላችኋል። አያልፈውም ብለው የሚወራረዱባቸው ሰዎች እጃቸውን ባፋቸው እስኪጭኑ ድረስ ተአምር ይሰራል እግዚአብሔር። ሐና እንዲህ አለች፣ እኔ ጠብቀዋለሁ አንተ ካልጠበቅ አግባ አለችው። ፍናና የተባለችን ሴት አገባ። ማን የተባለች? ፍናና መጣች፣ በዓመቱ ልጅ ወለደች። ልጇን አቅፋ ይኸው እግዚአብሔር ማኅፀኔን ከፍቶ ልጅ ሰጠኝ፣ አንቺ ግን አልወለድሽም እያለች ታስቀናታለች፣ ታስቆጣታለች፣ ትሰድባታለች። በጣም የሚገርማችሁ ሐና ከልጅ ናፍቆቷ የተነሳ የፍናናን ልጅ እንኳን ለማቀፍ እስክትቸገር ድረስ እንዳትነኪብኝ እያለች ታስቆጣታለች። አንድ ቀንማ እየሰማችሁ ነው፣ በጣም ከአቅማችሁ በላይ ሲሆን፣ አንዳንድ ቀን መጠበቅ ከምትችሉበት ጥበቃ በላይ ሲሆን፣ ሁሉ ነገራችሁ ሲከብዳችሁ፣ በተስፋ መቁረጥ ውስጥ በመኖርና ባለመኖር አያችሁ፣ በሞትና በሕይወት መካከል ላይ ጥቂት ምዕራፍ የቀረን እስኪመስለን ድረስ ወደ እግዚአብሔር እንመጣና ጉልበታችን ዝሮ እንበረከካለን። ጌታ ሆይ አቅም የለኝም፣ ጌታ ሆይ ደክሜያለሁ፣ ጌታ ሆይ የምጠብቅበት ነገር የለኝም፣ አንተን እንድጠብቅ እርዳኝ ብላችሁ ልመናችሁን በእግዚአብሔር ፊት ለፊት በምሬት የምታቀርቡበት ቀን ይመጣል። ሐና አንድ ቀን ወደ ቤተ እግዚአብሔር ሄደች፣ ጸሎት ልታደርግ፣ ልመና ልታቀርብ። የሰማችሁ ነው አይደል? ዘወር ብላ ጸሎቷን እያደረገች እርግቦች ከልጆቻቸው ጋር ሲጫወቱ አየች። ለነዚህ ለግዕዛን ልጅ ሰጠህ አማኑኤል፣ ለነዚህ ለግዕዛኑ ልጅ ሰጠህ እግዚአብሔር ሆይ ምን ነው ለኔ ባሪያና በአምሳሌ ለፈጠርካት ለኔ ልጅ ነሳኝ አለችና ምርር ብላ አለቀሰች። ካህኑ ከቤተ መቅደስ ሲወጣ እንባዋ ይፈሳል፣ ከንፈሯ ይንቀሳቀሳል። አንቺ የወይን ጠጅ ጠጥተሽ ሰክረሽ ነው አላት። አያችሁ፣ አንዳንድ ጊዜ ያበረቱናል ብለን የምንሄዳቸው ሰዎች ቅስማችንን ሊሰብሩ ይችላል። አንዳንድ ቀን ጥሩ ምክር ይመክሩናል ብለን የምናስባቸው ሰዎች ተስፋ ይሆኑናል፣ መንገድ ይመሩናል ብለን የምናስባቸው ሰዎች ቅስማችንን ሰብረው ተስፋ አስቆርጠው ሊመልሱን ይችላሉ። አይዞሽ ብሎ እንባዋን መጥረግ የሚገባው ካህን ግን ምን አላት? የወይን ጠጅ ጠጥተሽ ሰክረሽ አላት። እኔ ግን አለ የወይን ጠጅ አይደለም ያስለቀሰኝ፣ የልጅ ማጣት ነው ያስለቀሰኝ አለች። ምን ማጣት? ምን ማጣት? ዛሬ የደረቀው ነገራችን ሁሉ ያለምልመላት የልጅ ማጣት አለች። ከዛ የካህን ድርሻ ጸሎት ማሳረግ ነው። እውነት አሰብ ዛሬ ልክ መጨረሻ ስትሄዱ በአባቶች ጸሎታችሁ ያደርጋል። የሰማችሁ ነው። ዛሬ በእግዚአብሔር ፊት ያቀረባችሁትን እግዚአብሔር ይስማችሁ ነው። እግዚአብሔር ይስማችሁ፣ እግዚአብሔር ይስማን። እግዚአብሔር ጸሎትሽን ይስማ ብሎ ጸሎቷን አሳረገላት። ወደ ቤቷ ሄደች። እግዚአብሔር ሐናን አሰባት ይላል። እናንተንም ያስባችሁ ይህ አምላክ። ሐናን ያሰበ እግዚአብሔር እናንተን ያስብ። ሐና ጸነሰች፣ የመውለጃ ወራት ደረሰ፣ ወንድ ልጅ ወለደች። ምን ወለደች? እንዲህ አለችው፣ ያንን ልጅ እግዚአብሔርን ለምኘው ሰጥቶኛል ስትል ሳሙኤል አለችው። ማንን ለምኘው? በጎ ስጦታ ፍጹም በረከት ከማ ብቻ ነው? ልጅ መስጠት የሚችል ማን ብቻ ነው? ማኅፀን መክፈት የሚችለው ማን ብቻ ነው? የደረቀው ማለም የሚችለው ማን ብቻ ነው? እግዚአብሔር። ወገኖቼ ግድ የለም የኔና የእናንተ ድል ፈንታችን አማኑኤል ነው። ጉዳያችን ያለው የተያዘው የተጠቀለለው በሱ እጅ ነው። ማንም ሊሰጠን አይችልም። የሰማችሁ ነው። እና ሳሙኤልን አገኘች፣ ስድዋ ቀረላት። በእግዚአብሔር ፊት ያንን ሕፃን ይዛ መጣ። ለምስጋና ቆመች። ትላንትና ልቧን በነገር ልቧን በስድብ ልቧን በትዕቢት አድምቷት ነበር። ዛሬ ግን ልቧን አድሶላት እግዚአብሔር ጸና። ልቤ በእግዚአብሔር ጸና። አፌ በጠላቶች የተከፈተ። ትላንት ጠላት አፉን በሌላ ያላቅቅብኛል፣ ብዙ ይናገረኛል፣ ይሰርበኛል፣ ምመልስለት መልስ አልነበረኝም። ዛሬ ግን ለጠላቴ መልስ አገኘዋለሁ። ዛሬ በሉኝ እግዚአብሔር ጥያቄያችሁ ሲመልስ ለተናገሩባችሁ ላሽሟጠጡባችሁ ሰዎች እግዚአብሔር መልስ ይሰጣችኋል። ይስጣችሁ እግዚአብሔር መልስ። አፌ በጠላቶቼ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለም አለች። እንደ እግዚአብሔር ቅዱስ አለ ወገኖቼ? ንገሩኛ። ቅዱሳንም ቅዱስ የተባሉት በማን ነው? ንገሩኛ። የቅዱሳን ቅድስናቸው ማን ነው? እግዚአብሔር። የእነ ገብረ መንፈስ ቅዱስ ቅድስናቸውስ ማን ነው? ንገሩኛ። እግዚአብሔር ነው። እንደ እግዚአብሔር ቅዱስ የለም። ዛሬ የወለዳችሁ በኩራት አትናገሩ፣ አትታበዩ። እግዚአብሔር አዋቂ ነው አለች። ማን አዋቂ ነው? መካኒቱ 7 ወልዳለች። ስንት ወልዳለች? አንድ የላትም የተባለችው መካኒቱ 7 ወልዳለች። ሐና ለጊዜው 7 ወልዳ አይደለም። ሐና 7 ልጅ አይደለም የወለደችው።
ሊቃውንቱ እንዲህ ይላሉ፣ ሐና የተናገረችው ትንቢት ነው ይላሉ። ምንድነው? ገብረ መንፈስ ቅዱስም ለኢትዮጵያ መጥቶ ትንቢት ተናግሯል። ኋላ እነግራችኋለሁ። ሐና የተናገረችው ምንድነው? ትንቢት ነው። ምንድነው ያ ትንቢት? ምንድነው? ሐና ከሳሙኤል በኋላ የወለደችው 5 ልጅ ነው። 5 እና 1 ስንት ነው? ታዲያ 6 ወለድኩ እንዴት አላለችም ከተባለ ሳሙኤልን እንደ አንድ ልጅ አላየችው። እንደምን ንገሩኝ። አዎ 10 ቢወለድ 10 ነው ጉዱ። ከተባረከ ይበቃል። የልጅ ጋጋታ ቤቱ እንዲሞላ ምን ያጋል? አባቱን አናት የሚመጣ ጉሮሮ የሚያቀል ልጅ ቢወለድ ከተባረከ ስንት ይበቃል ወገኖች? ሳሙኤል ምስፍናውን እንደ አንድ ክህነቱን እንደ አንድ እያየች እንደ 2 ልጅ አየችው። ሳሙኤል ለኔ አንድ ልጅ አይደለም ማለት አያችሁ። የተባረከ ልጅ ይስጣችሁ ይላል። ልጆቻችሁን ይባርክላችሁ። በልጆቻችሁ መታዝኑ ዛሬ በልጆቻችሁ እንድትደሰቱ ስላሴ ይርዳችሁ። እና እንደገና ሐና ትንቢቷ ምንድነው ሲባል በአዲስ ኪዳን እንደኔ ልጅ ያልወለደች እግዚአብሔርን በመጠበቅ የጸናች ጻድቅ በእምነት ይኖራልና በእምነቷ ጸንታ የኖረች ኤልሳቤጥ የዘካርያስ ልጅ ዮሐንስን አግኝታ ባለ 7 ስሞች ባለ 7 ጸጋ የሆነው መጥምቀ መለኮትን ዮሐንስን ያገኛል ብላ ትንቢት ስትናገርላት ይላሉ ሊቃውንት። ዛሬ እግዚአብሔር የተባረከውን ሊሰጣችሁ ትፈልጋላችሁ? እሺ ልጁን እናቆምና የተባረከ ትዳር የሚፈልግ እጁን ያውጣ። ነው ትዳር አገናኝ ኤጀንሲ ነው እንዳትልኝ። እስቲ ከፍ አድርጉ ግዴላችሁ። ተፋፈራችሁ እንዴ? ከፍ አድርጉ ግዴላችሁ። አቤት እዚህ ጋር ተሰበተባሉ ሁሉ ማጎት ተሰበተ። እናንተ ከፍ አድርጉ። ጥሩ በጊዜ እንኳን ተገላገላችሁ። ከፍ አድርጉ። በእግዚአብሔር ፊት ነው ያወጣችሁ። እግዚአብሔር የተመረቀውን ይስጣችሁ። ይኸው ላላፊ አግዳሚውን እያየ ሰው ኮሌታውን ይጨርሳል። ሚስት ፍለጋ የሰማችሁ ነው ወንዶች ወንድሞች። ላይፍ ቴስት እያሉ ዛሬ እዚህ እዛም ሲቀምሱ እንደምፌ ዶሮ ሲቀምሱ ደግሞ ህይወታቸውን የተነጠቁ ሰዎች አሉ። ማምላክ ሚስት የሚገኘው ወደ ሰማይ በማየት ወዴት? በእግዚአብሔር ፊት ጻድቅ በእምነት ነውና እግዚአብሔር ሆይ አንተን የምትፈራው ስጠን በሉ። ማንን የምትፈራው? እግዚአብሔርን ካልፈራችን አንተን ታንቃለች። መውጫ መግቢያ ነው ዙሪያ መታጠብ ደግሞ እህቶቼ እናንተ ናላልኩኝ። እግዚአብሔርን ካልፈራማ ባልሽ ምን እንዴት እንደሚያስጨንቅሽ እናውቃለን። ብዙ ነገር እንሰማለን። እግዚአብሔር ከሁላችን ጋር ያው ትዳራችሁን ይጠብቅላችሁ። ስለዚህ ልክ ዛሬ ሐናን እንዳሰባት ኤልሳቤጥን እንዳሰበ ሳራን እና አብርሃምን ያሰበ እግዚአብሔር ከ30 ዓመት በኋላ አቅሌስያንና ስምዖንን እግዚአብሔር ያሰበበት ዓመት ነው ዕለት ነው። ማንና ማን? ስምዖንና አቅሌስያን። ይገርመኛል። አንድ ቀን አቅሌስያ ቤተክርስቲያን ገብታ ከስዕለ ሥላሴ ስር ወድቃ እግዚአብሔርን ለመነች። ከማን ስር ወድቃ? እስቲ ቅዱሳንን ቢያማልዱ በሉኝ ከኔ ጋር ምን ነው ዝም አላችሁ? ይገርማቸው ቆንጆ ደመና መጥቷል። አሁን ከፍ አድርጉና ድምጻችሁ ከፍ አድርጓ። በሥላሴ ነው መንገዱ። ማን ቢያማልድ? ቅዱሳንን ቢያማልዱ መንገዱ ማን ነው? ፍኖት ለሃበ አብሮ አንቀጽ ዘመንገል ወላዲሁ ውእቱ ኢየሱስ ክርስቶስ። ወደ አባቱ ለመሄድ ይላል አባ ጊዮርጊስ ዘጋስጫ በመጽሐፍ ሰዓት ወደ አባቱ ለመሄድ መንገድ ወደ አባቱም የሚያስገባ በር እሱ ማን ነው ይላል? ኢየሱስ ክርስቶስ ነው ይላል። ማን ነው ይላል? ስለዚህ ከሥላሴ ስር ወደቀችና ለመነች። ለምኑ ሥላሴን። በነገራችሁ ሥላሴ ይቅደምላችሁ። ሥላሴ ሳይያዝ ማንም አይያዝም። ሁሉ እሁዝ ውስተ እዴሁ የተባለ ሁሉ በእጁ የተያዘ ሥላሴ ነው። ላንቺ ነገርሽን የሚመልስ ሥላሴ ነው። ከእጅ የተወሰደብን ወደ እጅ የሚመልስልህ ሥላሴ ነው። የተበተነውን የሚሰበስብልህ ሥላሴ ነው። የራቀውን የሚያቀርብልህ ሥላሴ ነው። የመረረውን የሚያጣፍጥልህ ሥላሴ ነው። የራቀውን የሚያቀርብልሽ ሥላሴ ነው። ክብር ለሥላሴ ነው። ክብር ለአብ ለወልድ ለመንፈስ ቅዱስ ነው። ለሥላሴ ካላጨበጨባችሁ ታዲያ ለማን ነው መታጨበጨባችሁ? ሥላሴ ስዕል እየጸለየች እያለ አንድ ድምፅ ሰማች ከስዕሉ ላይ። ምን ብትሰሙ ደስ ይላችኋል? ዛሬ እየጸለያችሁ ድንገት እንደው በተመስጦ እያላችሁ የእግዚአብሔርን ድምፅ መስማት አትናፍቁ? ንሴ ወልደ እንኪ ልጅ ተቀበይ የሚል የሰማችሁ ነው? እየሰማችሁ ነው? አዎ ዘይት ላይ አልቀሩም ነው ሰማይ ክብሩ ከሰማይ ከፍ ያለ ልጅ እንኪ ተቀበይ አላት ሥላሴ። ክብሩ ከሰማይ ከፍ ያለ ልጅ እንኪ ተቀበይ። 30 ዘመን በመጠበቅሽ
የ30 ዘመን ጥያቄዋ አዌት ሆኖ አጥብቆም ታዲያ መድኃኔዓለምን የዘገየብህ የተሻለው ልትቀበልን ሊሆን ይችላል። ጠብቁት፣ ግድ የላችሁ፣ አትውለዱ። ልጅ ባይኖራችሁም በፍቅር ኑሩ። እግዚአብሔር ከልጅ በላይ ነው። እውነት አሰብ በትንቢተ ኢሳይያስ ላይ አንቺ ያልወለድሽ መካን፣ አንቺ ያላማጥሽ ዘምሪ እልል በይ ፈጣሪሽ ባልሽ ነው ይላል። ፈጣሪሽ ባልሽ ነው የሚለው ደግሞ ቀጥታ አይተረጎምም። እሺ እንደ ባሎኜ እንንከባከብሽ ይልሽ። ባል የሌላቸው በኦሪት የነበሩ ሴቶች ባሎቻቸው ይፈቷቸዋል፣ ርስት አያካፍሏቸው፣ ምጡ በረከት እያሉ የሰማችሁ አይደል? ባሎቻችሁ እንኳን ቢፈቷችሁ፣ ባለመውለዳችሁ ምክንያት ቢርቋችሁ፣ እኔ ፈጣሪሽ አምላክሽ ከአንቺ ጋር አለሁ። ባል ቢተውሽ የማልተውሽ እግዚአብሔር። ማይተወን ማን ነው? ወዶ ማይጠላን ማን ነው? አፍቅሮ ማይከዳን ማን ነው? ስሞ ማይነክሰን ማን ነው? ወረት የማያውቀው ማን ነው? አስደግፎ ትቶ ማይረን ማን ነው? በቁስላችን ላይ ዘይት የሚያፈስልን ማን ነው? ታመን ያዳነን ማን ነው? አልጋ ያነጠፈልን ማን ነው? እሱ ነው። ስለዚህ ገብረ መንፈስ ቅዱስ ይህንን ድምፅ ስትሰማ ወዲያው በደስታ ወደ ባሏ ጋር መጣች። ስምዖንን አንድ ድምፅ ሰማሁ፣ ንሥኢ ወልደ ልጅን ተቀበይ። የሰማችሁ ልጅ ተቀበይ፣ ክብሩ ከሰማይ ከፍ ያለ ልጅ ተቀበይ ብሎ ከሥላሴ ተልኮ ስም ድምፅ ሰማች። በዚህ ሰዓት ሚስቱ አወቃት። ጻድቁ አባታችን ገብረ ሕይወት በታኅሳስ መጋቢት 29 ቀን አባታችን ተጸነሱ። መጋቢት 29 በነገራችን ላይ ምንድን ነው በዓሉ? ጥንተ ምንድን ነው? ጥንተ ጽንሰት ነው አይደል? በኢየሱስ ክርስቶስ ጽንሰት ቀን ገብረ ሕይወት ተጸነሱ። በኢየሱስ ክርስቶስ ልደት ቀን ደግሞ በታኅሳስ 29 ቀን ተወለዱ። ገብረ ሕይወት ገብረ መንፈስ ቅዱስ ሐዋርያው ጻድቁ አባታችን ተወለዱ። እግዚአብሔርን አመስግኑት። በተወለዱ ቀን የሰማችሁ ነው። በተወለዱ ቀን አንደበታቸውን ከፍተው እግዚአብሔርን አመሰገኑ። በአንድነት በሶስትነት የሚመሰገነውን ልዩ ሶስት አብ ወልድ መንፈስ ቅዱስን ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ወደ ብርሃን ላወጣን ለአብ ምስጋና ይገባል። ከጨለማ ወደ ብርሃን ላወጣን ለወልድ ምስጋና ይገባል። ከጠባቧ ወደ ሰፊ ላወጣን ለመንፈስ ቅዱስ ምን ይገባል? አቤት እኛ ኦርቶዶክሳውያን እንደው እማዬ አባዬ ብሎ አፍ ያልፈታ ሕፃን አመሰገነ ይሉናል ነው ሲያጃጅሉን ይላሉ። የሰማችሁ ነው። እንዴት ሕፃን ልጅ በተወለደ ቀን ያመሰግናል? ምን ይላል መዝሙረኛው ቅዱስ ዳዊት በመዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳለው ከስባተ ከሚጠቡና ከሕፃናት አንደበት ምን ታዘጋጃለህ? ምን ታዘጋጃለህ? እንኳን ሕፃናትን ይቅርና የቢታንያን ድንጋይ ማናገር ማን ይችላል? ንገሩኛ፣ ማን ይችላል? ክብር ለእግዚአብሔር ይሁን። ይሄ በመጣፈ ስለዚህ አቅሌስያ እግዚአብሔር አለች ለክብሩ የለየው ልጅ ነው አለች። እግዚአብሔር ለክብሩ የለየው አሜን በሉ። አሜን። የእግዚአብሔርን ስራ የምንሰራ አገልጋዮች ብቻ ያደርጋል። ለክብሩ የተለየ የሰማችሁ ነው። መልአኩ ገብርኤል ታዘዘና ከሰማይ መጣ ወደ ሰማይ። የሰማችሁ ሕፃኑን ነጠቀውና ወደ ሰማይ ወሰደው። ወደ ሰማይ ወሰደና በሥላሴ ዙፋን ፊት ለፊት አቆሞ በል እናቴ ድንግል ማርያም ተባርከው ማተባርከው ገብረ ሕይወትን የባረከች ድንግል ማርያም ዛሬ እጆቿን ዘርግታ ተባርከው ተባርከን ድንግል ማርያም እመቤታችን ድንግል ማርያም ምን አለችው? ባረከችው። የሰማችሁ ባረከችው። ቅድም ኮኖ ማዕበ ለሰባ ግብፅ ኢትዮጵያ ሲሉ ነበረ አይደል? ለግብፅ ብቻ አይደለም ግብፅ ይወለዱ እንጂ ለግብፅና ለኢትዮጵያ ምን ሆንክ እያሉት ነበር። አባቱን እስቲ አባት አለን በሉ ዛሬ። አቤት ኢትዮጵያ እንዴት እንደታደለ! እስቲ አባት አለን በሉ። ይገርማችኋል። እንዲሁ አይደለም ገብረ መንፈስ ቅዱስ አባት አለን የምንልበት ምክንያት እንመጣበታለን። አሁን ብዙ አልቆይም፣ አጠር አድርጌ እነግራችኋለሁ። ስለዚህ በቤታችን ቅድስት ድንግል ማርያም ባርካው በሰማይ ያሉ ነቢያት ቅዱሳን ሁሉ ቡራኬ ተቀብሎ ተባርኮ ቅዱስ ገብርኤል አምጥቶ ወደነበረበት መልሶት አባት ዘመደ ብርሃን የተባሉ አባት ምስጢር ተገልጾላቸው የምትረክበው ሕፃን አለ ብሎ ቅዱስ ገብርኤል አንስቶ ብዙ መነኮሳት ካሉበት ገዳም አባት ዘመደ ብርሃን አበምኔት ሆነው ወደሚመሩት ገዳም በር ላይ ገብረ ሕይወትን ቁጭ አደረገ። እኛ አባት ሲወጡ አንድ መልኩ ያማረ ሕፃን ተቀምጧል በር ላይ። ገብረ ሕይወትን ብድግ አድርጎ ይሄ እግዚአብሔር በዚህ ገዳም እንዲኖር የዚህ ገዳም በረከት ነው ሕፃን ብለው እያስተማሩ ገብረ ሕይወትን አሳደጉ።
የሰማችሁ ነው። የአባ ዘመደ ብርሃን በረከት ይደርብን። እንደው እንዴት አይነት የታደሉ አባት ቢሆኑ ነው ገብረ ሕይወትን ተቀብሎ ያሳደጉ። ለሳይ ዛሬ የኢትዮጵያውያን እንደው አንድ ነገር ልበላችሁ። ኢትዮጵያዊ እኮ ደግነቱ እንኳን ከሜዳ የወደቀ ሰው አልነበረም ድሮ አይደል? አዎ እኔ ባለውበት በተወለድኩበት ሀገር ላይ በጉዲፈቻ ሰው ያድጋል። ይገርማል። የራሱ ያልሆነውን ሰው አምጥቶ ያሳድጋል የኢትዮጵያ ሕዝብ። ዛሬ ምን ነክቶን ነው ታዲያ የምንባለው ወገኖች? ዛሬ ምን ነክቶን ነው የተጨካከልነው? ኢትዮጵያ የቀድሞ ማንነታችን ይመልስልን፣ የቀደመ ፍቅራችን ይመልስልን። ዛሬ የምንጣላበት መንቃት አለባችሁ ወገኖች። የሰማችሁ ነው። የምንጣላበት አይደለም። ወደ እግዚአብሔር አንድ ሆነን ሳንለያይ፣ የሰማችሁ ምን ሳንለያይ አንድ ሆነን ወደ መድኃኔዓለም እያለቀስን ምሕረት የምናገኝበት የምሕረት ዘመን በጸቤ የጨረስነው እድሜያችን አሁንም ደግሞ ለምሕረት ተሰጥቶናል። እየሰማችሁ ነው። መቼምስ ሞትህ ላይ ሌላም ላይ ለኩ ያላል ለክፎችም ለደጎችም አማኑኤል እንዶ ቸር ነው። የሰማችሁ አዎ ቸርነቱ አግዞ ለዚህ አምጥቶናልና አንድ ያደረገን ኢትዮጵያውያን ምስራቅ ምዕራብ የሚያባብለው መንፈስ ከኢትዮጵያ ውስጥ ያጥፋል። ሰሜንና ደቡብ የሚያባብለው መንፈስ ከኢትዮጵያ ውስጥ ያንሳል። በሰውነት ቋንቋ በሰውነት የምንግባባ ሰዎች ያደርጋል። በአባ ዘመደ ብርሃን አሳደጓቸው። ከዛ በኋላ በዛ እያደጉ ያለ የሚጠብቃቸው መልአክ ቅዱስ ገብርኤል በገድልህ በትሩፋትህ ከሞተ ነፍስ ከርግረተ ገሃነም የሚድኑ አሉና ከሰው ተለይተህ ጫካ ግባ፣ ኑሮህን 60 አናብርት 60 አናብስት ይታዘዙልሃል፣ ከነሱ ጋር ነው የምትኖረው ብሎ ነገረው። የሰማችሁ ነው። ከሰው ተለይተህ ጫካ ግባ። አባታችን ከሰው ተለይቼ አናብስቱ ምን እየበሉ ይኖራሉ ብሎ ጠየቀ። አንተ የረገጥከው ምድር እየላሱ ማን የረገጠው? ገብረ መንፈስ ቅዱስ የረገጠው ምድር የረገጣችሁ ዛሬ ይኸውና ታቦቱ ያለፈበትን የረገጣችሁ፣ ታቦቱ የቆመበትን ቦታ የሰሳልማችሁ፣ ታቦቱ በወጣበት ስፍራ የጸለያችሁ ሰዎች አቤት በረከታችሁ፣ አቤት ክብራችሁ፣ አመስግኑት እግዚአብሔር። ከዚህ ተናገራችሁ ዛሬ እዛ ጻድቁ አባታችን ወዴት መጡ? ወደ ኢትዮጵያ በሉ። አባታችን ርዕሰ ባሕታዊ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ መጥተው በባዶ እግራቸው በዚህ በትንቢተ ኢሳይያስ ምዕራፍ 20 ቁጥር 3 ላይ ያለውን ቃል እስቲ ከኔ ጋር ተጠራላችሁ። ባሪያዬ በሉ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቁቱን ባዶ እግሩን ሄደ። ስለ ስንት ዓመት? ገብረ ሕይወት 3 ዓመት ይተራ 300 ዓመት ነው። የሰማችሁ በኢትዮጵያ በጣም የሚገርማችሁ ከጥንቷ ባህረ ነጋሽ ኤርትራ ከምትባለው አክሱምን፣ ላስታን፣ ሸዋን ይዘው አባታችን የመጡት ወደ አዲስ አበባ ነው። ገዳም አሽክላ ትባላለች። ጥንት ማነቻች ገዳም? እንጦጦ ኪዳነ ምሕረት ማናት? ኧረ በደንብ ጥሯት እንጂ እንጦጦ ንግሥት ጸሎታችሁን ትስማ። ኪዳነ ምሕረት እንጦጦ ኪዳነ ምሕረት እስከ ዓለም ፍጻሜ የቅዱሳን ቦታ እንደሚሆን ተናግረው በኪደተ እግራቸው የእንጦጦ ኪዳነ ምሕረትን ቦታውን ገዳሙን ረግጠውታል አባታችን ገብረ። ይሄ ብቻ አይደለም፣ ይገርማቸዋል። አባታችን ወዴት እንዴት ታውቃላችሁ? ከእንጦጦ ቀጥለው ጻድቁ አቡነ ተክለ ሃይማኖት የተወለዱት የት ነው? ንገሩኛ። አዎ ወደ ኢቲሳ ሄዱና እንዲህ አሉ። በዚህ አካባቢ የሰማችሁ ነው። ክብሩ ከሰማይ ከፍ የሚል ለኢትዮጵያውያን ሁሉ አባት የሚሆን የሰማችሁ ነው። ሹመቱና ክብሩ ሰማያዊ የሆነ አባት ይወለዳል ብለው ተክለ ሃይማኖት እንደሚገኝባት ኢቲሳን ተናግረውላት ትንቢት ተናግረውባት ይላል ተክለ ሃይማኖት። የሰማችሁ ነው። የተክልዬ በረከት ይደርባችሁ ኢትዮጵያውያን። የማበረከት እስቲ አመስግኗቸው ታዲያ። ከዛ በኋላ አባታችን ገብረ ሕይወት ደብረ ይህንን የሸዋ ምድር እየባረኩት የመጀመሪያ የሄዱት የተራራ ላይ ነው። አቤት ዝቋላ። በዛ አካባቢ የሚኖሩ ምዕመናኖች አይ ሲጠሯቸው አጠራራቸው ሲጣፍጥ፣ አይ ሲጠሯቸው ጻድቁን እንዴት እንደሚደርሱላቸው አቦዬ ይሏቸው። የሰማችን አባንከኛ አቦዬ ይሏቸው አባታችን አይደሉ? በትግራይ ያሉ ምዕመናን ባርከዋቸው ስለመጡ ጋብር ይሏቸዋል። ገብረ መንፈስ ቅዱስ የሰማችን አቡነ ገብረ መንፈስ ቅዱስ በትግራይ አካባቢ ሲጠሩ በኤርትራና በትግራይ ጋብር ይባላል። እውነት አስ
ዋሻው አስተካክላለሁ ጋብር ይባላል። በዚህ በኦሮሚያ ክልል ደግሞ በጸለዩበት በዚህ በምስራቅ ሸዋ ስትመጡ ደግሞ አቦዬ ይሏቸዋል። አባዬ አባታችን ይሏቸዋል። እስቲ ዛሬ አባታችን በሏል። ምድራዊ አባት ስጋዊ አባት እንኳን ከሌላችሁ ጻድቁ አባት ይሆኗችሁ። እስቲ ከፍ አድርጋችሁ አመስግኗቸው አባት። ስለዚህ አባታችን ገብረ ሕይወት በዛ ገዳም መጥተው የጸለዩት ስለራሳቸው አይደለም። የሰማችሁ ነው። የጸለዩት ስለ ኢትዮጵያውያን። በጣም የሚገርም እኮ ነው። ኢትዮጵያ ማረልኝ፣ የኢትዮጵያን ሕዝብ ማረልኝ ብለው ወንጌል ሰብከው ከጨለማ ወደ ብርሃን አውጥተውት ወገኖቼ፣ ዛሬም ከጨለማ ሐሳብ ከጨለማ አሰራር የምንወጣው በወንጌልና በወንጌል ብቻ ነው ማለት። ጠቅላይ ሃይማኖት እኮ ዞሮ የሰበኩት ወንጌል ነው። የማን ወንጌል? ዝቃል ዘግዚእ ነው አምላኬ ነው መድኃኒነ ኢየሱስ ክርስቶስ። ይሄ ቃል የኢየሱስ ክርስቶስ የመድኃኒታችን ቃል ነው እያሉ የክርስቶስ ቃል ነው። ሽባውን የሚተረትር ቃል ነው። አንካሳውን የሚረታ ቃል ነው። እውር የሚበራበት ቃል ነው። ይሄንን ቃል ገብረ መንፈስ ቅዱስ በዚህ ቃል ብዙዎችን ወደ እምነት እያመጡ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እያመጡ ከጨለማ ወደ ብርሃን እያወጡ አያችሁ፣ ለብዙዎች አባት ሆነዋል። አቡነ ገብረ መንፈስ ቅዱስ አይደለ? አለኖም እንዴ በምልጃቸው ያረፋችሁ፣ በምልጃቸው የተጽናናችሁ። በጣም የሚገርማችሁ አንድ የቤተክርስቲያን ጸሐፊ ገብረ መንፈስ ቅዱስ እንደዚህ ይላችኋል። እንደ መላእክት ኖሮ እንደ ሰው የሞተ ይላችኋል። እንደምን ኖሮ ነገሩኝ? እንደ መላእክት ኖሮ እንደምን ነው? አባታችን ገብረ መንፈስ ቅዱስ በጣም የሚገርሟችሁ ገብረ ሕይወት ፊታቸው እንደ ንጋት ኮከብ ያበራ ነበር። ሲጸልዩ ጣታቸውን ሲዘረጉ ጣታቸው እንደ መብራት ያበራ ነበር። መጽሐፍ ሲጸልዩ ከዓይናቸው ብርሃን ይወጣ ነበር። ከመቆም ብዛት የተነሳ እግራቸው እንደ ዞን እግር እስኪያብጥ ድረስ ቆሞ የጸለዩ አባት ናቸው። ስለ አንቺ ስለ እኔ የለመኑ ናቸው። የጣመ የላመ ያልበሉ ናቸው። የዚህን ዓለም የሚቀደለውን የሚያረጀውን ልብስ ያለበሱ ናቸው። ልብሳቸው ማለት ነው። ሐዋርያው የነገረን ክርስቶስን ምን በሉት ብሎ ነው? ልበሱ ብሎ ልብስ ዘይታን የማይቀደለው ልብስ ክርስቶስ፣ የማያረጀው ልብስ ክርስቶስ፣ ብል የማይበላው ልብስ፣ ነቀዝ የማያበላሻው የጸጋ ልብሳችን፣ የክብር ልብሳችን ማን ነው? የጸጋ ልብስ አልብሷቸው የኖሩ አባት ሳያሽ እንስሳው አውሬው ሁሉ የታዘዘላቸው ዛሬ እኮ ለገብረ መንፈስ ቅዱስ ለሚያምኑት በእምነት ለሚኖሩ ቅዱሳን ተናካሽና አደገኛ የሚባሉ አውሬዎች እንኳን እግራቸው ስር ልክ እንደ ምድር በቤት ውስጥ እንደምናያቸው እንደ ድመት ነበር የሚያገለግሏቸው። ዛሬ ግን ሰው ከአውሬ አልከፋም፣ ከአንበሳ ከነብር አልከፋም። ወገኖች እግዚአብሔር እንደ ሰው እንድንኖር እግዚአብሔር መንፈስ ቅዱስ ሁላችን ይርዳል። ስለዚህ ገብረ መንፈስ ቅዱስ የብርሃን ሰረገላ የተሰጣቸው አባት ናቸው። በአንድ ጊዜ ወደ ፈለጉበት ቦታ ደመና ጠቅሰው ይሄዱ ነበረ። ገብረ ሕይወት እግራቸው እንደዚሁ እስኪያብጥ ብቻ መቆም ብቻ አይደለም፣ እንደ መንኮራኩር ይሰግዱ ነበረ። ናላቸው እስኪፈስ ድረስ ይሰግዱ ይጸልዩ ነበረ። አያችሁ፣ ባህር ውስጥ ተዘግዝቀው 100 ዓመት የጸለዩ አባት እንዲህ አድርገው ኢትዮጵያን ያስማሩ። አያችሁ፣ ከሌላ ክፍለ ዓለማት እኮ የእግዚአብሔር ስም የሚጠራባት እንዲህ ያሉ ቅዱሳንን እግዚአብሔር አድነው ኢትዮጵያውያን በረከቶቻችን ናቸው። ገብረ መንፈስ ቅዱስ እና አቡነ አረጋዊ በረከቶቻችን ናቸው። እውነት አሰብ ተሳቱ ቅዱሳን ከሮም መጥተው ለኢትዮጵያ የጸለዩ በረከቶቻችን ናቸው። እውነት አሰብ እግዚአብሔር በረከታችን ተጠቅመናል። በጻድቁ ምልጃ ተጠቅመንባቸዋል። አንድ ጻድቁ ያደረጉትን ነገር ልንገራችሁና ማሳሰቢያ ነግራችኋለሁ። ይገርማችኋል። አቡነ ገብረ መንፈስ ቅዱስ የሰሩትን ነገር ሐዋሳ ከተማ ባልና ሚስቶች ይኖራሉ። በንግድ ተሰማርተው የታልኳችሁ ሐዋሳ ከተማ ነው እና በጥቅምት 5 ዝቋላ መጥተው በዓል ያከብራል። በተራ ደግሞ ሚስት በመጋቢት 5 ምድረ ከብድ ሄዳ ደግሞ እረፍታቸው ሄዳ ታከብራለች። እንዲህ እያሉ በዓል ለጥቅምት ከመጣ ሚስት ቤት ደግሞ ዝክር ትዘክራለች። መጋቢት 5 እሷ ከሄደች እሱ ቤት ይቀርና ደግሞ የእረፍታቸው መታሰቢያ ዝክር ይዘክራል። እንዲህ አድርገው ሲኖሩ እግዚአብሔር ልጅ ይጠይቁት ነበር። ምን ይጠይቁት? ልጅ ይጠይቁት ነበር እና አንድ አባት ናቸው። መንገድ ላይ የሚያልፉ እንደው ምስኪን የመሰሉ እንደው አንዳንድ ጊዜ ልብሳቸው ቆሸሽ ያለ ሰውኛ ቦታ አንሰጣቸውም እንጂ አይደለም። ስንት በቃ ቅዱሳን በየመንገዱ እንዳለ ታውቃላችሁ። ለማይመስለው የሚቀመጡ ስንት አባቶች እንዳሉ ታውቃላችሁ። እና አንድ አባት ነበሩ። በበራቸው ሳል አባቴ ዝክር የሚዘክርልኝ ሰው ጠፍቶ ነው ቤቴ ይግቡና ይዘክሩልኝ አሏቸው። እየሰማችሁ ነው። ከዛኛ አባት ዝም ብሎ ገቡ። አደፍ ያለ ልብስ ለብሰዋል።
ዳር ላይ ተቀመጡና ስለ እግዚአብሔር ጠሩና ያንን የቀረበውን ዝክር በገብረ መንፈስ ቅዱስ ዘከሩ። አምላከ ገብረ ሕይወት የልባችሁ መሻት ይፈጽምላችሁ አሏቸው። የሰማችሁ ነው። የገብረ ሕይወት አምላክ መድኃኒዓለም ያጣችሁትን ነገር ሁሉ ይስጣችሁ ብሏቸው ወጡ። ያባት የሰማችሁ ነው። እንደዚህ ብሏቸው ሲወጡ እነዛ ሰዎች እኛ አባት ትልቅ አባት ናቸው፣ እስቲ ድጋሚ እንጥራቸውና እንደው የሆነ ጋቢ ነገር እንኳን ብናለብሳቸው ብለው ውጪ ሲወጡ እኛ አባት አንድ ደቂቃ አልቆዩም የሉ። የሰማችሁ ነው። ማን ያውቃል ዛሬ አንተ ቤት የሚመጣው ቁራሽ ፈልጎ ሊጎበኝ እግዚአብሔር ማን እንደሚልክልን ታውቃለህ? በዳታ ተመስሎ ማን እንደሚመጣ ምን ታውቃለህ? እና በቃ መጣ። ሲወጡ በአራቱ አቅጣጫ ቢዋቸው የሉ። መኪና ይዞ ወጣ ሊከተላቸው መንገድ ላይ እኛ አባት የሉ። ምናልባት ጻድቁ ይሆኑ እንዴ ብሎ አሰቡ። በአመቱ ግን ልጅ አገኙ። ጻድቁ እንዲውጣ አይደለም ልጅ አገኙ። ከዛ ልጅ አግኝተው የሚገርማችሁ ሰርግ አልሰረጉም። ሲጋቡ በልጃቸው ደስታ ግን ሰርግ አደረጉ። የሰማችን ክርስትናው ሰርግ ይሆንልናል። ከዛ በጣም ትልቅ ድግስ ተደገሰ። ካህናት ተጠሩ። ቤተዘመድም ጎረቤቱም አገሩ ተጠራ። ድግስ ተደገሰ። ልጁ ከ2 ከ3 ዓመት በኋላ ታመመ። የሰማችን ሐዋሳ ሲታከም አነሱና አዲስ አበባ መጡት። ሁለቱም ኩላሊቶቹ ፌል አድርገዋል። የስንት ዓመት ሕፃን አልኩህ? የስንት ዓመት? የ3 ዓመት። ምንም አላለም። አባት እንዲህ አለ ሚስቱን፣ ገብረ ሕይወት በእርሶ ጸሎት ልጅ አግኝቼ ሰይጣን ሊቀማኝ ነው፣ እንኪ ያዡ ልጁን አሏትና መኪናውን እያሽከረከረ ወደ ዝቋላ ወጣ። ወዴት ሄደ? ሲጨንቃችሁ ጻድቁ ጋሽ ቀጥታ የመጀመሪያ ምርጫው ገብረ ሕይወት ናት። የመጀመሪያችሁ ይሁኑላችሁ። በቃ የመጀመሪያ ምርጫው ገብረ ሕይወት ዝቋላ ተራራው ላይ ገብረ ሕይወት የጸለዩበትን ቦታ እየተንከባለለ እያለቀሰ ገብረ ሕይወት ታምር ስራ እማያድግ ልጅ ነው የሰጠኝ፣ የኔ የማይሆነውን ነው የተደሰትኩበት። የራሴ ገንዘብ ካልሆነ ዛሬ አስታውቀኝ፣ የኔ ገንዘብ ከሆነ ግን አዲ ነው ፈውስልኝ እያለ እንደው በአንተ ስም ልጥራው፣ በአንተ መጠሪያ ስሙን በአንተ ስም ጠራልሃለሁ ገብረ ሕይወት እባክህ ብሎ ለመነው። ከዛ በኋላ ሚስቱ ደወለችለት። የሰማችኝ ልጁ ህመሙ ቀንሶለታል፣ ደህና ነው። አንተ ተረጋግተሃል? አዎ ተረጋግቻለሁ። ከዚህ በኋላ ቢሞትም ይሙት ማዳንም መግደልም የማን ድርሻ ነው? የእግዚአብሔር ነው። የኔ ድርሻ በር ማንኳኳት ነው። ይሄው ጸሎቴን በእግዚአብሔር ፊት አቅርቤያለሁ፣ ለጻድቁ ነግሬያለሁ። ና ተመልስ አለችው። ተመለሰና ወደ ሐዋሳ ተመለሱ። የሰማችሁ ወደ ሐዋሳ ተመለሱ። ልጁ ዳያሊሲስ ቢጀምርም ምንም ቢል ብዙ የመቆየት እድል እንደሌለው ተነግሯቸዋል። መልሱ ነው የተባሉት። መጋረጃ ለተጋረደበት እኮ ይመጣል ማለት ነው። በር ለተዘጋበት ይመጣል ስላሴ። እውነት ሐሰት? ወደ ቤት አይደንም አይተርፍም ተብሎ ወደ ቤት የተመለሰውን ሰው በሕይወት ያቆመ እግዚአብሔር እና ወደ ቤት ተመለሱ። ተረባብሸዋል። ቤተሰብ ያሁኑ ደስታ ተው በቃ በአንድ ጊዜ ሌላ ሐዘን ውስጥ ገብተዋል። እንዲህ አለችው፣ አንድ ታምረኛ ነገር ጸበል ሰምቻለሁ። ዝግት የሚባል ቦታ የሰማችሁ? በዚህ ቦታ ዛሬ ታቦታቱ ጸበሉን ቦታ ባርከውላችኋል። ደስ ይበላችሁ፣ አመስግኑ እግዚአብሔር። ከዚህ በኋላ ሲያማችሁ፣ ከዚህ በኋላ ህመም ሲሰማችሁ ቀጥ ብላችሁ ጻድቁ ጋር ነው። እሺ። እናም ዝግት አቦ የሚባል አርባ ምንጭ አካባቢ አንድ ገዳም አለ ተብሏል። ይሄንን ንጻም ካረፈም እዛ እንቀብረዋለን፣ እንውሰደዋለን። ቤት ቁጭ ብለን ትካዜ ነው፣ ሐዘን ነው፣ ለቅሶ ነው፣ ምንም አናደርግም እንሄዳለን። አንተም ማለት አንድ ቀን ቢሆን ዝቋላ ላይ ተጽናንተ መጣ። እኔ እኮ ተጨነቅኩኝ፣ ውሰደኝ። እሺ አለና እሱ መኪና ይዞ አንድ ሌላ ጓደኛውን ጨምሮ የት ሄዱ? ዝግት አቦ ደረሱና ጸበልና እምነት ስጡኝ፣ ይሄ ልጅ የደከመብኝ ነው ከሞተ ማለት እምነቱን ሙሉ ሰውነቱን ይቀቡትና ያንን ሕፃን ልጅ እምነት በጥብጦ ጸበል ያጠጡትና ከሞተ ካለ ቢሉና አውደ ምሕረቱ ላይ አንጥፈው የሰማችና አውደ ምሕረት ታቦት አይቆመችባት። አውደ ምሕረት ወንጌል የሚሰበክበት
ስመ እግዚአብሔር የሚጠራበት ቦታ አስቀምጠውት እነሱ መጠበቅ ጀመሩ። የሚጠብቁት ሞቱን ነው። የሰማችሁ ካረፈ ብለው ነው የሚጠብቁት። ትንፋሹ ተቋረጠ ብለው ይጠብቁታል። ለካ የሆነ ስውር እጅ አግኝቶታል። ያ እጅ አቡ እጅ ነው። ዛሬ እኛን ያገኘናል። ያ እጅ አንቺ ያገኘሻል። በቀን እልፍ ይፈውሱ ነበር ጻድቁ። በቀን ብዙ ዕውራን ያበሩ ነበር ጻድቁ። አቡነ ገብረ መንፈስ ቅዱስ ለካ እነሱ ሳያዩዋቸው ለሰው ሳይታዩ በስውር እጅ ሕፃኑን እየዳሰሱት ነበር። ማንን እየዳሰሱ? ዛሬ በህመም ያላችሁ ይሄ እጅ ዳሰሳቸው፣ እየዳሰሳቸው ሕፃኑን እየዳሰሰ መጨረሻ ላይ ልጁ ማልቀስ ጀመረ። ምን ፈልጎ ነው ሕፃን የሚያለቅሰው? ጡት ፈልጎ ማልቀስ ጀመረ። የሰማችሁ ነው። ምግብ እንዲህ ብሏል፣ ጡት እንዲህ ብሏል እኮ ልጁ ሲያለቅስ ደነገጠች፣ አየችው። ጤናማ ነው፣ አይኑ በስርዓት ተገልጿል። ይሄ ነገር አለችና ወደ ራሱ አስጠግታ ጡት ስትሰጠው ጡት መጥባት ጀመረ። አረ ጉድ ተባለ። ሁለት ያውቀን ምግብ መብላት ጀመረ። አንድ ሳምንት ብቻ አወይ ልጅ ቆዩና ወደ ጥቁር አንበሳ መጡ። ድጋሚ ይመርመር ይታይ ልጆችን ተብሎ ሲታይ እንዴ ማን ነው ይሄ ልጅ ኩላሊቱ ፌል አርጓል ያለው? ማን የትኛው ዶክተር ነው? እስቲ ሂስትሪው ይምጣ ተብሎ ሲታይ ቀድሞ የነበረው የሚያሳየው ዲያሊሲስ የሰማችሁ ሁለቱ ኩላሊት ደክመዋል፣ መስራት አቆመዋል የተባለ። አሁን ደግሞ ማይሰራውን ለካ ገብረ ሕይወት ሐኪሙ እንደ አዲስ ያስጀምሮለታል። ስለዚህ ዛሬ ለሕክምና የመጣችሁ ልጆቻችሁ ከፍ ከፍ አድርጓቸው። አርባ አንሷ ሁለት እጅ ቻይና ይሰራለታል እንዴ? እቺ መንገድ ክፈቱልኝ ነው ክፈቱልኝ። አቤት እጆቻችሁ ወደ ሰማይ ዘርጉ። እንደዚህ እስቲ እጃችሁን ስላሴ ይሰራላችሁ። ቻይና አላልኩም፣ ስላሴ እጅ ይሰራላችሁ። እናንተ እንኳን ስላጨበጨባችሁ ደግማችሁ እስቲ ከፍ አድርጉ። አቤት አቤት አቤት! ይሄ እጅ ዛሬ በምድራዊና በሰማያዊ በረከት ስላሴ ይባርካችሁ። ይሄ እጃችሁ አመድ አፋሽ ከሆነ እንደው እየገባ ሁሉ እየተበተነ ካስቸገራችሁ ስላሴ ነው መፍትሄው። እጃችሁ ላይ በረከት የበረከት አምላክ በረከቱን በቤታችሁ ያርግላችሁ። ይሄ እጅ የምትሰሩበት እጅ ያርግላችሁ። የምታገኙበት እጅ ያርግላችሁ። የሰው እጅ አያሳያችሁ። አግኝቶ ከማጣት ይጠብቃችሁ። ዘርቶ ከመለመን ይጠብቃችሁ። በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስመርላችሁ። ተርፎ ከሚቀረው ዘመን ስላሴ አይንፈጋችሁ። ክፉ አይንከፋችሁ። መልካም አይለፋችሁ። ከወዳጅ ጠላት ይጠብቃችሁ። ምቀኛውን ያርግፍላችሁ። ሸረኛውን ያዝላችሁ። አስማተኛውን ያዝላችሁ። ነገረ ሰሪውን ያዝላችሁ። ችኩሉን ያዝላችሁ። እግዚአብሔር በጎ የሆነ ነገር ያርግላችሁ። ስትወጡ ከፊት ሆኖ ይምራችሁ። ስትገቡ በኋላ ሆኖ ይከተላችሁ። የድንግል ማርያም ጸሎት ይርዳችሁ። የተክልየ ጸሎት ይርዳችሁ። የአቡዬ ጸሎት ይርዳችሁ። የጻድቁ ጸሎት ያግዛችሁ። የቱሉ አቦ ነገራችሁን ያስተካክልላችሁ። በደጁ እንደቆማችሁ በቤታችሁ ይግባላችሁ። ስለታችሁ 5 ደቂቃ ሰጣለሁ። ቶሎ እያላችሁ እዩት። ሎሌው ሲያምር ሎሌው ሲያምር የጻድቁ ደብር ሎሌው ሲያምር ሲያምር ይስልን ሎሌ